በህዋ ላይ የተገኘው ድንቅና አስፈሪ ሎሚ መሰል ፕላኔት ፒኤስአር J23222650 ቢ። ሰላም የዓለም ድንቆች የዩቲዩብ ቻናል ቤተሰቦች፣ ዛሬ እስካሁን ካየናቸው ፕላኔቶች ሁሉ ለየት ያለችና ሳይንቲስቶችን ጭንቅ ውስጥ የከተተች አንዲት ፕላኔትን ላስተዋውቃችሁ። ይህች ፕላኔት እንደማንኛውም ፕላኔት ክብ አይደለችም። ይልቁንም ቅርጿ በትክክል ሎሚ ይመስላል። በጄምስ ዌብ ቴሌስኮፕ የቀረጸቻት ይህች ዓለም ሳይንቲስቶች ስለ ፕላኔቶች አፈጣጠር የነበራቸውን ሕግጋት ሁሉ የጣሰች ነች። ይህች ክፉ ሎሚ የተባለችው ፕላኔት ምን ትመስላለች? ሚስጥሯስ ምንድነው? አብረን እንይ። ዋና ጉዳዮች፣ አንደኛም የሎሚ ቅርጿ ሚስጥር። ፒኤስአር J23222650 ቢ የምትባለው ይህች ፕላኔት ከኛ በ2000 የብርሃን ዓመት ርቀት ላይ ትገኛለች። ፕላኔቷ ለፀሐይዋ በጣም ቅርብ በመሆኗና የፀሐይዋ ስበት እጅግ ጠንካራ በመሆኑ ፕላኔቷን ስቦ ወደ ሎሚ ቅርጽ ቀይሯታል። ይቺ ፕላኔት ላይ አንድ ሙሉ ዓመት የሚፈጅ 7.8 ሰዓት ብቻ ነው። ሁለተኛ፣ ዋና አየር የሌለባት ዓለም። በጄምስ ዌብ ቴሌስኮፕ በተደረገው ምርመራም እንደ ሌሎች ግዙፍ ፕላኔቶች ውሃ ወይም ካርቦን ዳይኦክሳይድ አልተገኘባትም። ይልቁንም ከዚህ በፊት በማንኛውም ፕላኔት ላይ ታይቶ በማይታወቅ ሁኔታ አየሯ በሙሉ በካርቦን ሞለኪውሎች የተሞላ ነው። ሳይንቲስቶች ኦክሲጅንና ናይትሮጅን ጠፍቶ እንዴት ካርቦን ብቻ ሊቀር እንደቻለ ሊገባቸው አልቻለም። በሶስተኛ፣ ክፉ ሎሚ። ይህች ፕላኔት እጅግ ሞቃት ነች። በጣም ቀዝቃዛ የሚባለው ቦታ እስከ 650 ዲግሪ ሴልሺየስ ይሞቃል። በአየሯ ላይ የግራፋይት ደመናዎች ስላሉ ከሩቅ ስትታይ ደማቅ ቀይ ቀለም አላት። ሌሎች አስገራሚ ነገር፣ ንፋሱ የሚነፍሰው ፕላኔቷ ከምትሽከረከርበት አቅጣጫ በተቃራኒ ነው። አራተኛም፣ የሳይንስ እንቆቅልሽ። ይህች ፕላኔት ሳይንቲስቶች ፕላኔቶች በዚህ መንገድ ይፈጠራሉ ብለው ያስቀመጡት ሕግም ሁሉ የምትቃረን ነች። አንድ ፕላኔት እንዴት እንዲህ አይነት አየርና ቅርጽ ሊኖረው እንደቻለም እስካሁን ድረስ ለማንም ግልጽ ያልሆነ ታላቅ የህዋ ምስጢር ሆኗል። ዩኒቨርስ ሁልጊዜም በአዳዲስ ድንቆች የተሞላች ነች። ይህቺ የሎሚ ቅርጽ ያላት ፕላኔት እኛ ገና ያልደረስንባቸው ብዙ የፈጠራ ምስጢሮች እንዳሉ ማሳያ ነች። እናንተስ በዚህች ሞቃትና ቀይ ፕላኔት ላይ ለጥቂት ሰከንድ እንኳን መቆም ቢቻል ምን ሊሰማችሁ እንደሚችል መገመት ትችላላችሁ? አስተያየታችሁን ከታች ጻፉልኝ። ቪዲዮውን ከወደዳችሁ ላይክ በማድረግ ለሌሎች እንዲደርስ አድርጉ። በሌላ ድንቅ መረጃ እስከምንገናኝ ደህና ይሁኑ።